አማን ናቸው። እኛ በጣም ደህና ነን ቤተሰቦቻችን። ዛሬ በጣም ደስ ብሎናል ቤተሰቦቻችን። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን እላለሁ ቤተሰቦቼ። በጣም ደስ ብሎኛል ቤተሰቦቼ። እውነቱን ስነግራችሁ በቃ ከደስታዬ ብዛት ማደርገውን ነገር አላውቅም። ከዚህ በኋላ ለምሆነው ነገር በሙሉ በጣም ይቅርታ አድርጉልኝ ቤተሰቦቼ። በጣም ደስ ብሎኛል። በጣም ከልቤ ተደስቻለሁ ቤተሰቦቼ። ዛሬ እንግዲህ የሆነ ነገር እስከዛሬ በጉጉት ስንጠብቀው የነበረው ነገር ተሳክቶልናል ማለት ነው ቤተሰቦቻችን። እንግዲህ አብዛኞቻችሁ ጥያቄ የሆነባችሁ ነገሮች እንዲሁም ደግሞ ላላችኋል ማለት ነው ቤተሰቦቻችን። እንግዲህ አብዛኞቻችሁ ባለማወቅም ብዙ ነገር ከዛ ግን ደግሞ በጣም ደስ ስላለን ልነግራችሁ ፈልጌያለሁ ማለት ነው ቤተሰቦቼ። እንግዲህ በጉጉት ሲጠበቅ የነበረው የኔና የሩታዬ መስመር መያዝ አሁን እንግዲህ ጀምሯል ማለት ነው ቤተሰቦቻችን። አብዛኛዎቻችሁ በጉጉት ደስታ እንባ ነው እያለቀሰች ያወራችኝ ቅድም ጊዜ ተደዋውለን ማለት ነው። እና በጣም ደስ ብሏታል። ከልቧ ነው የተደሰተችው ቤተሰቦቼ። እንግዲህ ለእናንተ ልንገራችሁ፣ ሩታዬ መታ ደግሞ ደስታዋን በደንብ አብረን የምናየው ነው ማለት ነው የሚሆነው ቤተሰቦቻችን። እንግዲህ የኔና የሩታዬ ሽማግሌ የሚላክበት ቀን ተወሰነ ቤተሰቦቻችን። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን እላለሁ። የመጀመሪያ ፍቅሬ የኔነቴ ክብሬ የመኖሬ ትርጉም የልቤ ዝማሬ እና እኔ እንዳሰብኩት ሳይሆን በቃ ይሄ ፈጣሪ ያለው ነገር ነው የሆነው እና በቃ በዚህ ደስተኛ ነኝ። እግዚአብሔርን አመሰግናለሁ ስለ ሁሉም ነገር። እናንተንም አመሰግናችኋለሁ በደስታዬም በሐዘኔም በሁሉም ጊዜ በቃ አብራችሁ ስለነበራችሁ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ወዳችኋለሁ። በጣም ደስ ብሎኛል። እኛም እንወድሻለን። በጣም ደስ ብሎናል። ይሆናል አይደለ? ማውራችሁ በፈገግታ ነው ደስታ ነው እና እንደዚህ ፈገግ ያደረገኝ በሳቅ ነው ማውራችሁ የምሬ ነው ብላችሁ በጣም አመሰግናለሁ። ባይገርማችሁ ማለት ነው ቤተሰቦቼ በቃ ከሻፈካኛ አንቺን ያደለይለት አከፈል ይሆናል ማለት ነው ቤተሰቦቻችን። ምንም ልረዳችሁ አልችልም። እና ሩታ መለያየት ስለማንችል ማለት ነው ብረዳችሁ ደስ ይለኝ ነበር፣ አንችልም። እንግዲህ ቤተሰቦቼ ሩታዬ እየመጣችላችሁ ነው። በፍቅር አለመኖረው ክፉና ደጉን አይተው ዛሬ ለትዳር ለቁ ሙሽሪትና ሙሽራው እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው። ቆንጆዎችን ቆንጆ ከተዋቦችን በላይ እንደ ሙሽሪት የለም ጽጌረዳ መሳይ ቆንጆዎችን ቆንጆ ከጀግናዎችን በላይ በግርማው የሚያስፈራ አይገኝ እሱ መሳይ እንደዚህ አልቀረሽም አይዞሽ የኔ ወንጀለኛ ነው የኛ ብቻ አይደለም የኛ ሁላችሁ ናችሁ። እንኳን ደስ አላችሁ። በጣም ደስ ብሎኛል። ስራ ጨርሼ እመጣለሁ። እሺ በላይ ይሆናል እንገናኝ ነው። እሺ እኔ እናፍቅ በጣም ማወዳችሁ የኔ ጀግኖች አንቺም ጀግና ደስ አላችሁ። ቻው። እሺ በላይ ዘፈን ማን አለ?
የሚገባ ሰው ካለ እኔ ታች ሆኜ እጨፍራለሁ ብቻዬ። እኔ መጀመሪያ ቀን በእውነት እግዚአብሔርን ተወልጄ እስካሁን ድረስ ዘፈን ጨፍኜ አላውቅም። እግዚአብሔር ምስክሬ ነው። ዛሬ በጣም ዛሬ ደስ ብሎ በጣም ማርያምን ዘፈን የሚከፍትልህ ሰው አለ? መሲ የለችም። ይህን ስሙ ጠፍታለች። በሰላም ነው? ወደ ኢትዮጵያ ልትሄድ ይመስለኛል። እሷ ጠፋ ብታለች። ዘፈን የሚከፍትልህ ሰው ካለ ከታች አንድ ቁጥር ይጻፍ። እዚህ ካሌላችሁ መሲ መታለች። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? እንኳን ደስ አላችሁ። ሰላም ነው። መሲ አለች ከታች። ደህና ነሽ? እንኳን አብሮ ደስ አለ። እግዚአብሔር ይመስገን። ወይኔ አምላክ እስራኤል ዛሬው ተመልሼ እመጣለሁ። እሺ ርቾ ዛሬ ቲክቶክ እኮ ቀውጤ ነው። በቃ እንግዲህ ፈታ በሉ። አቦ እንደ ዛሬ ደስ ብሎኝ አላውቅም። በዩቲዩብሽ ማለት አንዳንድ ጊዜ ላይ የሆነ ለፍታችሁ የምታገኙት ነገር ያስደስታችኋል። በነገራችሁ ላይ እና እንኳን አብሮ ደስ አለ። ኮሜንት እንኳን ደስ አላችሁ የተባላችሁ ነው። የምር ወርቅ የለውታ ጫማ ላይ ኮሜንት ላይ እኔማ እኮ አቀበል የቀረኝ በስመ አብ ሰላምዬ፣ እውነት ይኸውልሽ ጫማ አውጥተሽ ስትሮጥ አንዱ እየወደቀባት አንዱን አንስታ የኔ በገነጋር ሁልጊዜ ሰንዩ በገመደኒ አሜን አሜን። እዚህ ጋር ያላችሁ እንኳን ደስ አላችሁ እያለቻችሁ ነው በኦሮምኛ ማለት። ኦኬ እንኳን አብሮ ደስ አለን ሁላችንንም። አውሪ እንደፈለግሽ ዛሬ በፈለግሽው አውሪ ወላሂ ባየን ገመዴ ዱጋ ረቢያንስ ባየን ገመዴ በገገመደን ሁንዱም ትኬሰን እዩ ገመቹን ኬኛ ገመቹ ኬሰ ዋን ተኤፊ ገመቹ ሙጫ ከናስ ካን ኬኛ ዋን ተ አሜን አሜን። ሁንዲ ኬሰን እዩ በገገመደኒ በገገመን ስን ጀቹን በርባዳ ገለቴኛ እሺ ገለታው ማለት ለገመቹ ኬኛ ቆዳችሁ በጣም ደስ ብሎኛል። የእናንተ ደስታ የኛ ደስታ ነው ብላለችና እኛም እንወድሻለን፣ እናመሰግናለን። አዎ በጣም ኮሜንትም እየጻፉ ነው። እዚህ እንኳን ደስ አላችሁ፣ አብሮ ደስ አለን፣ አብሮ ደስ አለን ውዶች፣ እንኳን ደስ አለን። ቀና ደረሳችሁ ከፍቱ ሰዎች አንድ ቁጥር ጻፉልኝ። እዚህ ጋር ያሉት አሜን። ሁላችንም እንኳን አብሮ ደረሰን። ሰላም እስቲ ክፈቺ ውድ እኔ እኮ በከፍቱ ክፈቺ ወይ ኩሽና ነው አለሽ ማለት የማከፍቱ ሰው ካላችሁ ትወርዳላችሁ። ዘፈን የሚከፍት ሰው ካለ ቅድስት ያሉ ሲከፍትልሽ ነው ቀኔ ልወረድላት። ቅድስት የላትም፣ አንድ ስልክ ነው ያላት ቅድስት። ምረቱ ለሰካላት ሳቦንቱ ስራ ላይ ናችሁ እናንተ። ምረት አንድ ስልክ ነው ሰይና ሳቦንቱ ኦይ ቆና ያ ቅድስት ምንድን ነው አስቴር? ቆይ ተስፋ አለሽ ዘፈን ክፈቺ ቆይ ገባለሁ ያለች ነው። እግዚአብሔር ጸሎትሽ ብሎ ይቀበልሽልናት። እያት እንዴት እንደሚያረጋት የለም እኮ እንኳን ደስ አለን፣ እንኳን ደስ አላችሁ። ጊዜ ነው ዛሬ በቪዲዮ ወጣችሁ እኮ ዛሬ እንኳን ደስ አላችሁ፣ እንኳን ደስ አለን። ወይ ቆይ እኛ ደስታችን እንግለጽ። ሙዚቃ ትክፈቱ። ቆይ ማነው ሜተር ገንዴ? እኛ ደስታችን እንግለጽ። እስክታይ እንዴት ደስ አላችሁ በእናታችሁ። እኔ እንዴት እንደዘለልኩ ልነግራችሁ አልችልም። እግዚአብሔርን በጉጉት ነበር የምጠብቀው። ከስንት እንግልት በኋላ፣ ከስንት ፈተና በኋላ፣ ከስንት መከራ በኋላ እኮ ነው በእናታችሁ። ለካ እውነተኛ ፍቅር ሁሉ ያሸንፋል። ቆይ አንዴ እዚህ ጋር ያላችሁ ገስት ላይ ያላችሁት አንዳንድ ደቂቃ ቶሎ በሉ፣ ደስታችሁን ተናገሩ። ከፍቱና እንኳን አብሮ ደስ አለ፣ እንኳን ደስ አለ። ከስንት መከራ ይዋቻለሁ ሁላችሁም። እኔም በጣም ደስ ብሎኛል።
ለዚህ ቀን እንኳን አደረሳችሁ። እሺ 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 ኒቆንጆ ለሌሎችም እድል ስጡት ወዶቼ። እንኳን ደስ አለን። እሺ እኔ ውድ ማዳመጥ ይቻላል ሰው ለማስገባት ስለሆነ። እሺ እኔ ውድ ኦኬ ችግር የለውም። እኔ እወርዳለሁ። አመሰግናለሁ። ኦኬ ወርቄ እኔም ወርዳለሁኝ። ሌላ ሰው እድል እንድትሰጪ ማለት ነው። እንኳን ደስ አለን። እኛ አልቅሰን ዝም አላልንም፣ አሸንፈናል። እውነተኛ ፍቅር ያሸንፋል። ከአብርሽና ሩትዬ ትዕግስትና ጽናት ነው የተማርነው። እውነተኛ ፍቅር ማለት እንዲህ ነው። ስትፈተናለክና መጨረሻ ላይ ታሸንፋለክ። በምክንያት ነው የምተማመናባቸው። በቃ ዘፈን የምከፍቺዋ ቀስ ብለሽ በደንብ ሳይሆን